እንድንሆን እፈልጋለሁ። እኔ በጣም አፍቅርሃለሁ። ፍቅር እየቀለድሽብኝ አይደለም? አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የፋፊ ማልቲ ሚዲያ ቤተሰቦች እንዴት ናችሁ? እኔ ደህና ነኝ ያለው አልሐምዱሊላህ። የምወዳችሁ የማከብራችሁ የኔ ውድ ቤተሰቦች ማለት ነው። ቪዲዮውን ስትጀምሩ ላይክ እንዲሁም ሰብስክራይብ እያደረጋችሁ አበረታቱኝ ማለት ነው። ስለምትሰጡኝም አስተያየት ከልብ አመሰግናለሁኝ ማለት ነው። እና ደግሞ ፉፉዬና ፍቅር ደስ በሚል ሁኔታ መጥተዋል። ሰው ጉድለታችንን ሊሞላልን አይችልም። ገባ እና ከዚህ ቀደም ብዙ ጊዜ ይህንን ነገር አይሆንም ነው ብዬ መልሼው ሊሆን ይችላል። ግን ዛሬ ላይ በጣም አስቤበት አውርጄ አውጥቼ ሁሉን ነገር እኔ እናንተ አንድ ላይ እንድንሆን እፈልጋለሁ። እኔ በጣም አፍቅርሃለሁ። ፍቅር እየቀለድሽብኝ አይደለም? ጌታን እየቀለድኩ አይደለም። ያው አፈቅረዋለሁ በቃ እንዴ እኔ ለራሴ የምኖረው ራሴ ነኝ አይደለ? ስለዚህ እስከ መቼ ፍላጎቴን ደብቄ ማርያምን አሁን እምቢ የምትለኝ ከሆነ እሺ የምትለኝ ከሆነ እስካሁን ሀሳብን ካልቀየርክ ብዬ ነው። ማርያምን አረንቃ እዩ ሸታም የምሬን ነው። ማርያምን አልማልል ከፈለግ እንዴ ምንድን ነው ማርያምን እያልሽ እኮ ነው እንጂ አምኜበት ነው የመጣሁት። ይኸው ማልኩ ይልካል እንዴ አረ ተነሳን። ደስ ይላል ያሰብኩት ተሳክቷል። ዝንፉ ሰቃንቷል የጎደለው ሞልቷል ማለት አልነበረብኝም። እሺ እኛ ጋር ሙስሊም ከክርስቲያን እየተጋባ ነው የኖር ነው። ሙስሊም ክርስቲያን ቤት ሄዶ ይበላል፣ ክርስቲያና ሙስሊም ቤት ሄዶ ይበላል። ስጋ ብቻ ነው ማንነካው እንጂ ወላሂ ሌላ ነገር ምንም የሚለየን ነገር የለም። የበዓል ጊዜ ራሱ እኛ እነሱ ቤት ሄደን ጉልባን ስንበላ ንፍሮ ስንበላ የፈለገውን አይነት ከስጋ ውጭ ስንበላ ስንጠጣ ነበረ። ስጋ ብቻ ነው የሚለየን። የስጋችንን መስሪያ ደግሞ አለን። ብረት ድስቱ ሁሉ ራሱ እየተለየ ነው ማለት ነው። ስለዚህ ፍቅር ካለ ምንም የሚገድብ የለም። ፉፉዬም ደግሞ ሙስሊም ነው። እሱም ደግሞ ያው አምኖ ተቀብሏታል ማለት ነው። በጣም ነው ደስ የሚለው። በነገራችን ላይ ከዛ ሁሉ ጠብ ከዛ ሁሉ ውጣ ውረድ በኋላ አሁን ለዚህ ደረጃ በቅተሃል፣ አፈቅርሃለሁ ብልሃለች ፉፉዬ። በጣም ነው ደስ ያለኝ እኔ በነገራችን ላይ። ፉፉዬም እንግዲህ ያው የኔ ምስኪን የኔ የዋህ ማለት ነው። እኔ እንጃ ቃል ነው ያጠረው። ምን እንደሚል እኔ አላቅም። እንኳን እሱ እኔ ቃል አጥሮኛል ማለት ነው። በነገራችን ላይ የምትወዱት ሰው ሲሆን ነው እንደዚህ የምትሆኑት የምትታገሱትም። እንደዚህ ቃል የሚያጥራችሁም የምትወዱት ሰው ጋር ስደርሱ ቃል ያጥራችኋል ማለት ነው። እና ፉፉዬም ደግሞ ዛሬ እንኳንም ስታስበው የነበረው ተሳክቶልሃል ማለት ነው። ፍቅርዬም ደግሞ እንግዲህ ፈጣሪ ይስጥሽ። እንግዲህ የወደቀ ልቡን ብድግ አድርገሽዋል ማለት ነው። ልቡን አንስተሽለታል። እውነት ለመናገር እኔ ለፍቅር ቃል የለኝም። ባለፈ ሚፍታህ ጋር ሄደው ምናምን የሰሩትን ቪዲዮ አይታችሁ ከሆነ በእኔ በጣም እያዘንኩ ነበረ። ምክንያቱም እንደው እነዚህ ልጆች እንደው እንዳይለያዩ እንደው አላህዬ ምናምን እያልኩኝ ነበረና ደስ ብሏል። ደስ ብሎናል። እንኳን ደስ አላችሁ እላለሁ። ፉፉዬን ደግሞ 100 ሺህ ያስገቡት። እኔ ለራሴ አልለም። እንደው ለሱ ደስታ ብቻ እኔ እንደው በዛሬው ቀን 100 ሺህ ብታስገቡት እኔ ደስ ይለኛል። 80 ምናምን ላይ ነው መሰለኝ 100 ሺህ ብታስገቡት እኔ ደስ ይለኛል። ፍቅርዬንም እንደዛው ብቻ እኔ አላቅም። የሰው ደስታ የሚያስደስታችሁ ሁሉ ያው ፈጣሪ ጀምረላችሁ ነው የምለው። የሰው ልጅ ያሰበው የተመኘው ምኞቱ ሲሳካለት በጣም ነው ደስ የሚለው። እኔ እንጃ እኔ ቃል የለኝም ወላሂ እውነት ለመናገር
እኔ እንጃ የምትወዱትን ሰው ስትለዩ ምን ያክል እንደሚከብድ እናንተ ታውቁታላችሁ። እዚች ምድር ላይ ተፈጥረን እስካሁን እስካለን ድረስ ማንም ሰው እኔ ስለ ፍቅር ህይወት አያውቅም፣ ፍቅር ያልሞከረው ሰው የለም ብዬ አላስብም። እውነቱን ለመናገር ፍቅር ስለ ፍቅር የሚያውቀው ፍቅር ይዞት የሚያውቅ ሰው ነው። መለየትም ደግሞ አብሯቸው ኑሯቸው ደግሞ መለየትም ደግሞ እንደ ሰው በጣም ነው የሚከብደው፣ በጣም ከምንም በላይ ማለት ነው። እና ፉፉዬ እንኳን ደስ አለህ በድጋሚ ብያለሁ። ወላሂ ደስታዬ እኔ ወደር የለውም። እኔ በበኩሌ እኔ በጣም ነው ደስ ያለኝ። ምክንያቱም ኤድዬም እኔ ላይ ብላይ ስታወራ ሰማታለሁ። በጣም ነው የምትወዳቸው። እንደውም ከ2 ወር በኋላ ከሄድኩኝ እኔ ያገኛቸዋለሁ፣ አስታርቃቸዋለሁ ምናምን ስትል ነበረ እና እንኳን ደስ አለ ፉፉዬ ብያለሁኝ። ስለ ሁሉም ነገር በጣም እኔ ለራሴ እኔ በበኩሌ እኔ በጣም ነው ደስ ያለኝ። እናንተም እንኳን ደስ አላችሁ ብያለሁ። እውነቱን ለመናገር እኔ ምን እንደምል አላቅም፣ ብቻ ደስ ይላል እና ደስ ይላል። እንኳን ደስ አላችሁ ብያለሁ። ሁላችሁንም ደስ ብሎኛል እውነቱን ለመናገር ማለት ነው። እና እኔ እንጃ እኔ ቃል የለኝም ለምን እንደሆነ እኔ እንጃ። እና እንኳን ደስ አላችሁ ብያለሁ ሁላችሁንም በድጋሚ እንኳን ደስ ያላችሁ፣ እንኳን ደስ ያለን ብያለሁ። ደስ ብሎኛል። የሁላችሁም የኔ ምኞት ነው። የእናንተም ወደፊት ደግሞ አብራችሁ ተዋልዳችሁ ተጋብታችሁ ሰርጋችሁን ደግሞ ሀይሎ ጋር እያለን የምናጨበጭብ ደስ የሚለን ያድርገን ነው የምለው።